ዛሬ ዩቲዩበሮች በጣም ወሳኝ የሚሉትን ሚስጥር ነው ሹክ የምላችሁ። ይህ ሚስጥር የሰዎችን አቴንሽን የሚይዝ እና ወደ ቪዲዮችን እንዲገቡ ፑሽ የሚያደርጋቸው ነገሮች ውስጥ አንዱ ሲሆን ይህ ሚስጥር የገባቸው ዩቲዩበሮች በሚሊዮኖች ቪው እያገኙ ገንዘብ እያፈሱበት ይገኛሉ። ለምሳሌ በውጭ ሀገር ሚስተር ቢስትን፣ በእኛ ሀገር ደግሞ አቤል ብርሃኑን እና እሸቱ መለሰን መውሰድ እንችላለን። እነሱም ይህ ሚስጥር ስለገባቸው ኢቪን የሚል ቪዲዮ ፖስት እያደረጉልን ይገኛሉ። ይህ ሚስጥር ምንድን ነው ያላቸው ይሆናል። ይህ ሚስጥር ተምኒል ይሰኛል። በዛሬው ቪዲዮ ተምኒል ምንድን ነው፣ እንዴት ነው የሚሰራ የሚለውን ነገር እናያለን። እኔ ብሩክ አስቻለ እባላለሁ፣ ግራፊክስ ዲዛይነር ነኝ። ዛሬ ይህ ሚስጥር ሳካፍላችሁ ይህን ቪዲዮ እስከ መጨረሻው ማየት ይኖርባችኋል። ሰብስክራይብ፣ ላይክ፣ ኮሜንት ማድረግ እንዳይረሳ። ወደ ቪዲዮ። በዛሬው ቪዲዮ እንደነገርኳችሁ ቤስት የሚባል ተምኔል ዲዛይን ኢዚሊ ፎቶሾፕ ላይ እየሰራ እናያለን። ፎቶሾፕ ለእናንተ አዲስ ከሆነ ከዚህ በፊት የሰራሁት ቪዲዮ አለ፣ እሱ ላይ ገብታችሁ ማየት ትችላላችሁ። ተምኔል አራት መሰረታዊ ነገሮች ይኖሩታል። አንደኛ ቴክስት፣ ሁለተኛ ባክግራውንድ፣ ሶስተኛ ኢፌክት፣ አራተኛ ሼፕ ኦር ኢሜጅ። እነዚህ ነገሮች ካሉት የተሟላ ተምኔል ነው እንለዋለን። በዛሬ ቪዲዮ አንድ ተምኔል የሰራን በደንብ ዲፕ የገባን አንድ በአንድ እናያለን። አንደኛ ባክግራውንድ። ባክግራውንድ ማለት የዲዛይናችን የጀርባ ፓርት ሲሆን ሞር ሳቢ ትኩረት የሚይዝ ይሆናል ላይ ያሰብነውን ዲዛይን ማድረግ እንችላለን፣ ግን ሲምፕል መሆን አለበት፣ መነዛት የለበትም። ሁለተኛ ቴክስት። ቴክስት ላይ ስንመጣ ሞር ቦልድ የሆነ ቴክስት መሆን አለበት፣ የሰዎችን አይን እንዲይዝ የሚችል ነገር እና ደግሞ የሆነ ውስብስብ ያልሆነ ፎንት መሆን አለበት፣ ሲምፕል መሆን አለበት፣ ነገሮችን በደንብ አይተም የምንረዳው አይነት ወይ መሆን አለበት። ኢፌክት ስንጠቀም እንደ ዲዛይናችን ማስተላለፍ እንደፈለግነው አይነት ሀሳብ ያን ነገር ኤክስፕረስ በሚያደርግ መንገድ ነገሮችን መጨመር እንችላለን። ኢፌክት የምንለው ነው። አራተኛ ሼፕ ኦር ኢሜጅ። ሼፕ ኦር ኢሜጅ ስንጠቀም ደግሞ አሁን ኢሜጅ ከሆነ እኔ አሁን እንደዚህ ክሎዝ እንዳወራችሁ ክሎዝ ሆኖ በደንብ የኔ ፊሊንግ ለእናንተ ኤክስፕረስ በሚያደርግ መልኩ መሆን አለብን። የምንሰራው ተምኔል ፎቶ በደንብ ክሎዝ ሆኖ ኳሊቲ መኖር አለበት። እሺ ፎቶሾፕ ገባን። ፎቶሾፕ ከገባን በኋላ ኒው ፋይል እናለን። ኒው ፋይል እዚህ ጋር ዊድዝ 1280 ፒክስል ይላል። ሄቱ ደግሞ 7020 ፒክስል ማለት ነው። ስለዚህ ሬዞሉሽን 300 ሴንቲሜትር። ከለር ሞድ አርጂቢ ከለር 8 ባይት ዋይት ዋይት። የተምኔል ዲዛይናችን ባክግራውንድ ሳይዛችን ከፍተናል። ሳይዛችን ከከፈትን በኋላ እዚች ጋር ገባና ሶሊድ ከለር ላይ ዳርክ እንሰጠዋለን። ዳርክ ከለር እናደርጋለን ማለት ነው። ከጨረስን በኋላ ባክግራውንድ ቅድም እንደተናገርነው አይን የሚይዝ አሪፍ የሆነ ባክግራውንድ እንፈልጋለን። እነዚህ የሚመስሉ ባክግራውንዶች አሉ። አይተን በደንብ ሞር ሳቢ ነው የሚለውን ነገር አይተን እንደ ዲዛይናችን ማስገባት እንችላለን። ለዛሬው እኔ የመረጥኩት ባክግራውንድ አለ እዚህ ካስቀመጥኩት እሱን ልጠቀም። ይሄ ማለት ነው ማድረግ የፈለጉት
የሚሰራው ዲዛይን ኤክስፕሬስ ያደርግልኛል እያሰብኩት ነው። እሺ እንደዚህ ከሆነ በኋላ አሁን ይሄ ባክግራውንዳችን ሰጥተን በሁለት አይነት ግራዲየንት አድርጌ መስራት ስለፈለኩ እዚህ አረንጓዴ ከለር አለኝ፣ ላይት የሆነ አረንጓዴ። እዚህ ጋር ደግሞ ቀይ ከለር አለኝ፣ ላይት ሬድ። እዚህ ጋር ግራዲየንት ጋር በመግባት ግራዲየንት ጋር ኦኬ ማለት እዚህ ጋር ገባና አዲስ እንከፍታለን። በኋላ ሰጣለን ያሳድጋታል። ኦኬ እንዳለ በኋላ አሁን ይሄን ግራዲየንት እዚህ ጋር መሆን ይችላል። ከለር መቀየር ስለፈለኩ ሌፍት ክሊክ ላድርግና ፊክስ ሆሪዞንታል ማለት በኋላ እዚህን ከለር እንቀይረዋለን ማለት ነው። እናደርገዋለን ቀዩን እዚህ ጋ ይዘን ሞር እናሳድገዋለን። እሺ እንደዚህ አይነት ኢንተርፌስ አግኝተናል። እንደዚህ አይነት ካገኘን በኋላ እዚህ ጋር ሞር ፊሊንጋችን ይገልጽና በምናስበውን ፎቶ እዚህ ጋር እንገባና ፌስ ኢሜጅ እናለን። ክላዝ የሆነ የዲዛይናችንን ኤክስፕረስ ያደርግልናል የምናስበውን ፎቶ እናስገባለን ማለት ነው። ይህን ፎቶ እስኪ ዙም አውት ካደረግነው በኋላ ባክግራውንድ እናጠፋለን። እናጠፋለን ነገር ስናይ select and select subject ማለት ራሱ ፕሮሰስ ያደርግና ፌስ ያለበትን ኤሪያ ብቻ ሴሌክት ያደርግልናል። ዙም አድርገን ካየን በኋላ ትክክል ከሆነ እዚህ ጋር ሌፍት ክሊክ ከነካም በኋላ አፕላይ ሌየር ማስክ የሚሆን አደርጋለሁ ማለት ነው። ከፍ እናደርገዋለን በደንብ እኩል በሚሆን ወደ ዳር ካስጠጋን በኋላ እንተምናለን። ይህን የሚመስል ኢሜጅ አግኝተናል ማለት ነው። ስለዚህ ከላይ ያለውን ፀጉሩን ፓርት ብረሽ አድርገን እናጠፋለን። ኦፓሲቲ እንቀንሳለን። ለው በኢሬዘር ቱል ነው የምናጠፋው። ራይት ከሆነ በኋላ ሻዶ እንሰጠዋለን። ሻዶ መስጠታችን ሞር ኢሜጁ እንዲወጣ ያግዘዋል። በጣም ዲፈረንስ አለው ሻዶ ያለው ኢሜጅ እና የሌለው ኢሜጅ ቪዚብል ነው። ቪዥናችን በጣም እንትን አለው። ሳይኖር በደንብ ቫልዩ ያለው
እንችላለን። እዚህ ጋር ሳቹሬሽን መስጠት ከፈለግን እዚህ ጋር ላይት አሁን ቴክስት የቴክስት ስፔስ ጋር ማስቀመጥ እንችላለን። ስለዚህ ለመጻፍ ገንዘብ ጋር እናገናኝ ነገር ዶላር ማለት ነው ከታች ወይም ስለዚህ ቴክስታችን ያለን ከጻፍን በኋላ ከፍ እናደርግና ቴክስታችን ያለን ከጻፍን በኋላ ሞር ሰብስብ እናደርገዋለን። ሰብስብ እናደርገዋለን። ከዛ በኋላ ነጭ ከለር እንሰጣለን። አሁን እዚህ ጋር ይችን $950 የሚለውን ሳይዝ እንተዋለን። ሞር ቪዚብል እንዲሆን ማለት ነው። ከዛ በኋላ ሌየር እናደርጋለን። ከታች ነጭ እናደርጋለን። ድሮፕ እናጠፋለን። ነጭ ሌየር ከሰጠን በኋላ ስለሰው ጽሁፏን ብቻ ሴሌክት አድርገን እናደርጋለን። ቀይ ከለር እንሰጣለን። ለምናወጣው ሌየሩ ከሌየሩ ስለሆነ ነው። ሌየሩን ወስደን ከስር እናስቀምጣለን ማለት ነው። ካገኘን በኋላ እዚህ ጋር እንገባለን። እናገኘን ማለት ነው። ትንሽ ሰብ እናደርጋለን። አሁን ይችንን ኮፒ አድርገን ታች ላይ $2,000 ብር እንዴት ሄደ ነው? አሪፍ ይመስላል። አሁን እዚህ ጋር
ክሎዝ የሆነ ፊት አለን። በጣም ኳሊቲ ያለው ክሎዝ የሆነ ፊት አለን። እንዘም እዚህ ጋር አሪፍ ቴክስት አለ ማለት ነው። በደንብ ቦርዱ ነው። አሁን እዚህ ጋር ይህን ዶላሩ ከላይ ያልኩበት ምክንያት የሰውን አቴንሽን ይይዛል። አንድ ደግሞ ማሩ በቀይ ስናደርገው የመታየት እድሉ ከፍተኛ ነው። ማስተካከል በዚህ ጋር በኋላ ታች ላይ ዶላሮችን ብር ብናስገባ ያ ኢፌክት ያልነው ስለሆነ ኢፌክቶች ደግሞ ሞር ሀሳባችን ኤክስፕሬስ ያደርግልናል ማለት ነው። ዶላር ለምሳሌ ስናገኝ ዶላር ካሽ ይሄ የዶላር ኢሜጅ ታች ላይ እንደሆነ ስለምፈልግ ከእንትን እንኳን ከፍ ቢል ሌላ ኢሜጅ እንጨምራለን። እዚህ ጋር ስፔስ ስላለ ማለት እንችላለን። ሲቀጥል የዶላር ኢሜጅ እዚህ ጋር እናስገባለን። ኢሜጅና የምንጨምረው ካለ ጀርባ ላይ የምንጨምረው ጀርባ አድርገን እዛኛው በኩል ስላለ ፓስትን ቀነስ እናያለን። እዚህ ጋር አይረብሽ ከሆነ እናስቀምጣለን፣ የሚረብሽ ከሆነ እናወጣለን ማለት ነው። እዚህ እስከ ደረሳ እናስቀምጠው።
ዝቅ እናደርጋለን። ቀዩን አጠፋብን። ደግሞ ከፍ ማድረግ እንችላለን። ቀዩን ፓርት ይመስላል ማለት ነው። ስለዚህ አሁን ቅድም ያልኩት 4 ነገሮችን አሟላ ማለት ነው። አይን የሚይዝ ባክግራውንድ ሰጠነው። በሁለቱም ሳይድ ግሬዲየንት አድርገን በዚህኛው አረንጓዴ በዛኛው ቀይ ሰጠነው። ሲቀጥል ኳሊቲ ያለው ፎቶ ተጠቅመናል። ኳሊቲ ያለውና ክሎዝ የሆነ ፎቶ ተጠቅመናል። ሶስተኛ ቴክስት ቦልድ የሆነና በደንብ ቪዚብል የሆነ ቴክስት ተጠቅመናል። አራተኛ ደግሞ ኢፌክቶች ማለት እዚህ ጋር የተጠቀምናቸው የገቡት ዶላሮች ሊሆን ይችላል። ይሄ ግራፉ ሊሆን ይችላል። አዘሬ የተጠቀምናቸው ኢፌክቶች አሉ። እነሱን በደንብ ዲስክራይብ አድርገናል ማለት ነው። የሆነ ገንዘብ መስራት እያልክ ሌላ ነገር አታስገባም። ገንዘብ ጋር የተያያዘ ነገር ስለሆነ ኢፌክቱ ገንዘብ ጋር ይሄዳል ብዬ አስባለሁ። ይህን ይመስላል ዲዛይናችን። እዚህ አይነት ተምኔሎችን በቀላሉ ፎቶሾፕ ላይ መስራት እንችላለን ማለት ነው። ስለዚህ አሁን ፋይል ሴቭ እናደርጋለን። ሴቭ አስ ተምኔል እናደርጋለን። ከፍተን ጄፒጂ ሚል እናደርጋለን። 12 ማክስ ፔጅ ላይ ጨረስን። ይህን ይመስላል ዲዛይናችን። ተምኔል ዲዛይናችን ይህን ይመስላል። 4ቱን መሰረታዊ የተምኔል ሎጎዎችን አሟልተናል ብዬ አስባለሁ። በቪዲዮ ላይ እንደተማራችሁበት አልጠራጠርም። ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። መልካም ሳምንት።